ወይኔ እንዴ ማላገጫ ልሆንኝ እኮ የለት እኮ አይደለም እኮ የዋለ ያደረ ስር የሰደደ ማለት እኮ ነው እንጂ እኮ በአንድ ቀንማ እንዲህ አይደረግም ነበረ። ተጫወት ለትንሽ እኮ ነው ተከትዬ እግር ለእግሩ እንደ ደርሼበት ነበር እኮ ያ ተያዣም እንደው አታባት ማናባቱን ነው ልብስ እየቀየረ እንደዚህ እንደው ማላገጫ ይሆንኩኝ ለነገሩ አብሮ ተባባሪ ሆኖ ነው እንጂ ተጨምሮ አይዞህ በል እያለው ነው እንጂ የማሽላ ጠላት አሻብለኝና እንደ መጋጃን ማሽላ ሸረክታል ፈሱን እያዘራ ና በዚህ ግባ ና በዚህ ውጣ ይላል። እሱ እናት ተቆጣጣሪ የለው ምን የለው ማን ሃይባ የሌለው ሰው እንዴት አብሮ የኛውን ጨምሮ ነው እንጂ ና በዚህ እያለ እያጃኮ መንዲ ኧረ እኔ ጠላት ወዳጅ ነው እኮ ምራ ግዴ ይሁን እኔ ቋም ይሄ እኮ የዋለ ያደረ ነገር ስለሆነ ስር ሰዷል ለግቷል። ብቻውን ማናት ነው እሷ ማናት ማንነቷ ነው ያልተለገኝ እንጂ እኮ ወይኔ ደና ነገሩ ግድ የለም። አሁንም ቢሆን በቃ ይቺ ቤት መፍረሻዋ ደርሳለኝ ይምጣ አይቀር አታሳድረው እዚያው እንደያዘች ይመጣል እኮ ይመጣል። የሆነውን ውሳኔ እዚያው ወነጋግጀም ሆነ ምን ብዬ ተቃጥለህና ቅጥል አድርጎ አለ እንደሆነ ያሳየኝ እስኪ ቢሄዱ ሀገር አለ ጭራሽ እንዴ እዚህ ድረስ አቅጣጫ እየተለወጠ እንዴት ጌታው መጣሁ ምን ነው ወደዚህ መጣሁኝ እንደው አሁን መጣሁ ምን ሆነሻል? አበባ ይመስልህ አንተ ደግሞ አሁን የለውጠህ ማን ሸለመህ እሷን ጋቢ ምን ምንድነው ምን ኩታኮ ትርጉም አለው አየህ ብራምባር ሰበረሉ ጀግናው ልጅ ሲባል ምን ይልኝ ምን ሆናለች ደክሞኛል እባክሽ ና ወዴት ነው ወደ ቤት ነው እንጂ ድካሜን ላሳርፍበት እንዴት አይደክምህ እናቴ እንዴት አይደክምህ ተቀን 3-4 ጊዜ ሰው እንደስስት እየተለዋወጠ አቅጣጫ እየተቀየረ እንዴት በቀር እንዴታ አትነው ይቆይ ውሎ ከት ነው እንዴት የምን ውሎ ነው እንዴት ማልዳ ስወጣ በስነ ስርዓቱ ነግሬሽ ነው ወጣኝ እንደው ደግሞ እንዲያ ማለት አወለ ነግሬሻለሁ ሞት ተከደክ ነው ያልኩኝ ክላስ ትከይልኝ እንጂ ገብቼ ልረፍበት ነው ምርሽ አረ ቤት አለ ምን መኖር ያለህ ቤት አለህ ያንተ አቅጣጫ ክላ ዛሬ ይለጅልናል ና ይለጅልናል ያንከላችሁ የምንድዋች እንዲመጣኝ እንትን በይ እንጂ ቆመናው ገብያለሁ ውሎ ያርህ እንዴት ነው አገባብህ እንዴት ነው አንተ ታትማ አመጣጥህ እንዴ አቅጣጫ እየለወጥካት ነው ወዲህ የገባ ነው ምንድነው ማልዳ ስል ነግሬሽ ቀጠሮ አለብኝ ጉዳይ አለብኝ ነግሬሽ እጃለሁ በስነ ስርዓቱ ደግሞ ተመልሰህ መጣህ ፎጣ ለብሰህ ቆጥተህ አሁን ደግሞ ጋቢ ለብሰህ መጣህ ምን ነገር ነው ሁላ መለዋወጥ ነው ለትንሽ እንዲያ ተከትዬ ጉርምቧል ይዝክ ሳለ ሀት ነው ደግሞ አቅጣጫ ለውጠህ ደግሞ በእህት ነው የተሰወርከኝ ናቴ ጓኔ ታንቺ ጋር እንትን ምለው ነገር የለኝም እባክሽ ደክሞኛል ስንት ስራ በላይ ላይ እንትን ሲል ነው አለ ቢገማውን አንቺ ያት ስራው ሲያጣድፍ ሁሉ ስራው ሲያጣድፍ ነገረኝ ማዛኝ ምን ነው የምነግርሽ የዋልካት ነው የገባካት ነው አቅጣጫ የምትቀይር ስለምንድን ነው የምትሰወረኝ ስለምንድን ነው ደና ይዤ ትንሽ ቀረይ ተከትዬ ደግሞ እሱን ጋቢ ለብሰህ ደግሞ ሀት ነው ያህድ አገባብከት ነው ማናት እሷስ ማናት ምን ሆኖ ደግሞ ማናት ማለት ማን ዘንድ ደግሞ ተማንስ ማለት ደግሞ እንዴት ያለ እንትን ነው ደግሞ ተበግን ምን ነው ሻሊ ባክሽ አሁን እንደው ሰው እንኳን እዚህ ላይ ቆመን እንደው እነዚህ ልማደኞች ተነሳባቸው እንደ ልማደኛ ነው የምንታይ እንግዲህ የታግሽ ይባስ አሁን የምትናገር ተሆነ በስነ ስርዓት የቆየህበትን የጀመርከው መንገድ ታናል ነው ምናግርሽ ሰው ይሰማን ይጋዝ ሲዝም እኔ ብቻ በቃሻለሁ እዚህ ቤት መግባት የለም እንዴት ማልገባ ደግሞ በቃ ወስኛለሁ እንግዲህ ሌላ ነገር እንዳታናገረኝ በቃ ሰው እናንተ ተዋለው ውሎ ሲመጣ እንትንቱ እንደው የሴት የወጉን ይያዘ አንቺ ነገር ጥንስሰሽ እንዴት ምትቆይ የሴት ወግ ማለት ምን ነው የሴት ወግ ምንድነው እንጃኒ ምን የሚያስወጡ መጓዝ ማጃነብ ተዋልውት ብሉ እንዴስ ምን አገባሽ እንጂ ምን አገባሽ ተዋልውት ብሉ ማንቺ ምን ቤት ነሽ ምን ያገባሽ ምን አገባሽ አሁን ሁሉ ጊዜ እኔ ሰው ምን አገባሽ ምን ይፈርዳል አንቺ ዝም ብለሽ እንደው ልማደኛ ውጣ ብያለሁ ውጣ በመታደው የተፈርዶ እንዳታረገኝ በመታደው ወይ በየቱቻ ሀገር መንደሩን ነው የምሰበስበው ውጣ ብያለሁ አንቺ ግሊ ተዚህ ነው ምንሽ በረከለስ ምን ልታረጊ ምን ልታመጣ እንጂ ምን ልታመጣ ነው ምን አመጣለሁ ለማድሽ ምን አመጣለሁ የጀመርከው መንገድ እንዳለ ገብቶኛል የጀመርከው ጎዳና ምን እንደማላርግሽ ስለምታውቁ አንቺም እንደዚህ ላይ ተንጓለ ምትቆንሽብኝ ተንጓለ ላው እንጃ ውጣ ና ዝም
ወዲያ ታጃኩማ ፈረስ እንዳይሩት ወንደኛ አማ አመታ ደውኩት ብያለሁ። ኧረ ተይኝ ተናግሬያለሁ። አዎ የለም እስኪ እንግዲህ ቤቱን እንግዲህ በላይሽ ላይ ተሸክመሽው ይዘሽው ዙሪ እንግዲህ እጀዛ በአንዱ ዛፍ ድካሜን አሳርፋለሁ እንጂ አንቺ ይሻላል አንቺ ቦናና ነሽ አውቅሻለሁ ይሻላል ይኸውልህ ደግሞ አንዱን ሱሪ ደግሞ ላጉጥና ደግሞ ያ ከዲ ደግሞ በአዲቱ ግባ ጫማውን የሚለጉጥ ታገኘኩት ልማድ አይ አትኮፈላ አፈር በገባ እንደ ሰዎች ደግሞ ተነቀነቀ ደግሞ በሱ በሷ እንዴ ናት እናት በይን ሰው ከአንድ እዚህ በላይ ይሸወድ አፈር በገባ ደግሞ ዲቪት ሰተት ሊገባ ጉድጓድ በገባ እንደ ሰዎች አተይ እንዴት ነሽ? ደህና ነህ ወይ? እኔ ደህና ነኝ። አንቺ እንዴት ነሽ? ኧረ እንዴት ነሽ ደግሞ በከተማው ሞድ አዎ የናደራት ይበራንተ እንደምን ነህ? ሀት እየሄድክ ነው? ዋ ወደ ከብቶች እየሄድኩ ነው እንጂ ነው ና እስኪ ና ወራ የለም እኔ ቸኩያለሁ። ና ይሄድ ትንሽ እንጫወት ና ማጫወቱ ጉዳይ ኑራ ነው ና ኧረ ተሎናልኝ ነበር ያሉኝ መልእክትም ተልኬያለሁ ላድርስ ይጠፋኛል እኔ ከቆየሁ ይጠፋኛል መልእክቱ ረዲያ ና ዝም ብለህ ምን እንጨት ፍለጥ አላልኩህ ምን ስራ ስራልኝ አላልኩህ ወሬ ላውራ ነው እኮ አልኩህ እኔም አንተም በወሬ ጨክነህ ወሬ ሸጋ ወሬ ነው ሸጋ ወሬ ጎዳ ጉድ ደግሞ እሰጥሃለሁ መባቻ እሺ እናሳ ደህና ነው ወይ? እኔ ደህና ነኝ። ከብቶች ደህና ናችሁ? ራ ሸጋ ናችሁ? አህዮችሳ አህዮቹ በዝተዋል በዝተዋል አህዮቹ በዛ የአህያ ኑሮ ነው ዘንድሮ እናስ አንተ እንጂ አንድ ነገር ላጫውትህ ብዬሽ ነበር ምንድን እኔ ደግሞ ታሪክህኝ አታውቅም እስከ ዛሬ እኔ ደግሞ እንደ ልጅ ነው አየህ የማይህ እኔም እኮ እንደ እናቴ ነው የማይሽ እሱን ተወውና እንዲህ አልመጣም እያልክ አሁን መስክ ነው የምትሄድ መስክ ነው የምሄድ እና አንድ ሙያ ላዘዝህ እንጂ ውለታውን አላጠፋውም ምን ነገር ነው ይኸውልህ ያን የኔውን ታውቋለህ ያን ቆርቆሮ ያን መንሰላል የሆነ ሰውዬ ባዶ ወጭት ወተፍ ያኔው በላቸው ነው ምንድነው ቆርቆሮ ስትይው ገርሞኝ ነው እንጂ ኧረ እኔ አላልኩም ቆርቆሮ አላልኩም ዝም ብለህ አንተ ደግሞ አጨማምር እንግዲህ እና እሱን ታውቋለህ አዎ አንዴት እና እስኪ በመስክ ታገኘኸው ምናምን አጋጣሚ መውጫ መግቢያውን ውሎ አዳሩ እንዴት እንደሆነ ብታጠናልኝ ብዬ ነበር እንዴት ማለት የት ወጥቶ የሚያድር ነው ደግሞ ቤቱ የለም የሚወል የሚያድር ደግሞ እሱን አንተ አትነግረኝም ዝም ብለህ አሁን በመስክ ታገኘኸው ነው የምልህ አጋጣሚ ታገኘኸው ተዟዲያ ሳትለቅ ቂጥቂጡን እየተከተልህ የሚገባበትን ቤት አይተህ ተነገርከኝ የሚሄድበትን ቤት ማለት ነው በላቸው የሚሄድበት ማለት ነው ተከትለህ በእንትን በስጉር ሳይ ተደብቄ አዎን እንዳትታይ በኋላ ዝም ብለህ ቂጥቂጡን ምልህ እንግዲህ ምንድዋ እንዲያርገህ መግቢያ መውጫውን አጥንተህ ተነገርከኝ ያንተ ነው የብድቂት የሚያህል ዳቦን ማረግልህ ትበይን ደግሞ ሁሌ ዝም ብለሽ ዳቦንም ሰጥ ዳቦን ማረግል እንዳልሽኝ እድሜሽን ገፋሽው እንዴት ምንድነው ማልሰጥህ ሰጣለሁ እንጂ አንተ አንድ ጊዜ እንደው ሳልሰጠውም እና አንዴ ብቻ ነው ስንቴ ነው ሰጣለሁ ያልሽ እና አሁን እኮ ሰጣ እንደውም ቆየኝ ልሰጪኝ ነው እሱ ዛሬ ነው እሺ ዛሬስ ዳቦ ሊሰጠኝ ነው ችግር የለም ብዙ ባታረጀም ችግር የለም ትበይት አንተ ዳቦ ግን ትወዳለህ በባቻ ምን አይነት ዳቦ ነው እንዴ ሰነባብተህ ሌላ ዳቦ አይነት አምጡ እንዳትል እንጂ ሌላ ዳቦ አይነት አለ እንዴ ትበይ ሌላ አለ ሞልቶ በባቻ ያነፈነፈ ቀይ አለ ጥቁር ዳቦ አለ እንደ ዳማ ዙሮ አንድ አይነት ዳቦ ነው አውቄ ነው እንዲያምልህ ዋለው ጎዝ የስንዴውን ብቻ ነው ማውቀው ብዬ ነው
ኧረ እና እንጂ ሌላ ምን ታውቃ አምሮህ ኑሯል ወካለማ እንዴ ዳቦ ይካለማ የለም የስንዴ ብቻ ነው ያለው ሌላስ ጨርሰናል እናቴ ጨርሰናል እና እንግዲህ ያልኩህን ታረጋለህ በላቸውን ስርስሩን ተከትለህ እንግዲህ ልትነግረኝ ነው የጨረስናል ዳቦ ስጭኝና ያው ይሄን ማለት እሺ እንኳን እኛ ምን ቸገረን ምን ተከትለህ መጣህ የኔ መንገር ብቻ ነው የሱ ሳትነግር በላቸው ሰብሳዋ ነው ጉራያዝም እንደው የትኝ ነው እንግዲህ ስጭኝ እንግዲህ መቼ ዳቦ እናንተ በኋላ ተከተልና እሷዲያ እንትን ማለት ነው እና ግን ይውልህ ዝናቲብ በኋላው ዳናውና ጠፍተህ ተከተልና እሷዲያ ዝም ብለህ የኔ አሲያይነ ሃይባ ከነኛ ጋር ሁሉ ስጭኝ እንጂ ተበየን ምን ወስጭኝ ይውልህ እኔ ምን እንዲያም ተው በቃ እንዲያም አይደለም እኔ ምን አጅብታ በላሽ አጅብታ ዝም ብለህ ሁኔታውን አይተህ ተማንየት እንደከ ከበዛው መጣ እስታናት የሰጠች እንዳትል በግን ማለት አሁን ስትነግረኝ ደግሞ ትልቅ ሰጣው ደረ ቢሳቋሽ ዋያ ግን ማሰንት ያለች ምታንቧርቅ አረ በለው እይሽ አንተ ጉደኛ በላቸው ደምነ ደህና ነው አንተ እንደው ደህና ነኝ ሰላም ዋራን ለሰላው ዲዮንክ ሰውዬ እንደው እንደምን ደህና ነኝ አንተ ምን ጉደኛው ነህ ደሞ እንዴት አይነት ስራ ነው የምትሰራ እንጂ ምንድነው የምን ጉዳ መጣ ደሞ ምንድነው ጉዱ ትናንትና እንደዛ ደሞ ጅሬ ሰርተህ የትሄድ ትላ ምን ያበቀማን የሰው እኔን ጨምሬ ደንብቄ ጥያት ያችን ትበይንን ለካ ዝም ብለህ ሌባና ፖሊስ እየተጫወታችሁ እየተደባበቃችሁ እኔን በማለ ሌላ ጣጣ ውስጥ ከተኛን ነበር ምንድነው ተከትላ መጣ ነው ምን እንዴት አንተን አገኘው ብላ ዘላ አነኩ ብላ አይደለም እንዴ እኔም ደንግጬ ዝም ብዬ ደንብቄ ጥያት እግዚአብሔር አርሞ የተጋረደልኝ ቆይ እንዴ አይነት ስራ ግን ምን ሆነ ነው ብቻ ምን አውቄላት ዝም ብላ እንደ ዳይማ ጉብል በተወጣ በተገባኝ እኮ እየተከታተለች እንደዚህ እንትን ምትለኝ እንግዲህ ምን አርጋት ነው እናንተስ እንደዚህ አይነት ነገር ታለ እንደዚህ ተፈጥሮ ነው ብላ አታስረዳኝ ምን በነገራት እኮ ባረግ በፈጥራት እኮ እንዴው ልትረዳኝ አልቻለች ማፈር ትግባኝ ታዳውን እንዴው ምን አባት ይሉን ብለን ያረጓት ነገር እንዴ በጣና አታለህ መከታተል እንዴው እንዲያል ስራ እንዴው ጣና ይሏት እንደ ዳይማ ጉብል እንዴው ምን ዳን ይገባው እኔ እሷ አይደለችም አሁን ያስቸገረችኛል በላቸው አንተ ነው ወይ አጉል እንደሌላ ነገር እንደ ጅል ስጋ ቆርጫልተው እኔማ ምን አርጌ ቤተሰብ ነብዬ ግን አሁን በእግዚአብሔር እጄ ተያዘ ሴትዮ እኔም ታውቀኛለህ አመሌ ሲነኩኝ ደንብቄስ ጥያት ቢሆን ነው ዛሬ ይባናልሽ ይባላል አረ እንዲያ ሳይሆን እንዲያጌ መንገድ ላይ ተገናኘን ያን ቀጀርከኝ ሄዱኝ ያናም ተከታትሎ ግር በግር መከታተል ምን ሚሉት እንደ ኩቲላ በገባሁበት በወጣሁበት እንትምትል ምን ሆነ ለካ ስሪያ ብለነሯል ደሞ ጋቢየንም የቀይሬ ከሷ ልሸውዴ ስሪያ ብለ ተከታትለ ይነሯል አንተ ያለ ነገርማ እንደዛ አይደለም ስሪያ ብለ ተከታትለ አይናት ደሞ ፍርግባ ባይሆን ነገሩን ሲያመጣው አንተ ይሄን ለብሰ ተሰው ፊት እንደው ሽምግልና እንዲህ ይለበሳል ስትለኝ ዞር አልኩና ያንተን እንትን አለ ቀጅርማ ሰውነ መቼም ሰውነ በየ ቤት ጎጆ የሚመራው ልብ ያሰፋለው በሰዳጭ እንዲው ነው ነገር ነው እንዲው ሲደራረብ ጊዜ ነው እንጂ የቻለን የመሰለ የለም ወይልሽ ነው ኩነሲ አፍላፍ ገጥምሽ ሰው ስለች አናባሽም ቢገልሽ አደራችሁ ዛልመስገን እንዴት አደራችሁ እንደምን ናችሁ ደህና ናችሁ እንደምንለው ደግሞ እንደንትን አንድ ላይ ምትንጋጉ መንጋጋት ነው ብለሽ ነው የገንዳ ስትጫወት ቆይታ ልሸኛት ብዬ መውጣቴ ነው ልሸኛት ምን ለመንደሩ አዲስ ናት
ነው እንዴት ነው እንደ አዲስ ሙሽራ ደግሞ ልሰኛት ማለት እንዴት ነው? ያደረስኩብሽ ምን አይነት ንግግር ነው የምትናገረው? ኧረ አዲስ ሙሽራ ነው ብቻውን ይፈራል የሚባል በመንደሩ ያለሽ የሌለሽ አውደልዳይ ምን እንደው ዛሬ ተሸኝ ብዬ ነው እንጂ ቸራው ለኝ ብለሽ አልተነስተሽም እንዴ? እኔ ነኝ አዋን እንዴት አንቺ ቸራው ለኝ ብዬ ማልነሳ ሞነሞን ሴት ነኝ እኮ ያንቺ በየመንደሩ እንደማንም እኮ ዝም ብዬ እየቆምኩ ሰው ስም ስበጭቅ አነሳስ ጥላሉ እንዴት ያለ ነገር አከፋሉ ላይ ተጓዙ ይቀሙታል አለ ይረክረክ ምን ለማለት ነው? እኔ ነህ ታውቀሽ ነው ይሄን ያልግግር እና ታለ አውልሽ እኔ እንዲህ ያለ ባፍ መነጋገር ማላውቅ ዝም ብዬ ነው እንግዲህ አውልሽ ታይ ነው ምልሽ አላወቅሽኝ ምን ዝም ብለሽ ስሜን እንዳታነሹ አላወቅኝ ምን ወይ ሻሽቱ እንዴት ምን አይደለም አይደልሽ በላይነሽ እንዴው ዝም ብሎም በየመንገዱ በየቦታው በዚያም ሰድ እናንተ ብቻ ከታያችሁ ቆሞ መቅረትም አለ እናት አለ ኧረ ሰጥቷል ፍላከት ይወራታ ኧረ ምን ወጣን ያገባም አለ እኮ እንደ ምነው የሚሉት እንደ አራጅዋ ብትፍለቀለቂ ባልሽ በኔ መጥቷል የገበር ታነቂያሪ ያው እናት አለም ሸከፍ በሉ አገር አታሰድቡ እራ ምን ላግቷ ይጥልሽት ያ ምን ዞርሽ ልሳሻሽቱ በደና ምን አንቺ ነገር አመጣኝ እንዴት አላወቀችኝ ምን መስታይት የታባትን ማግኘኔ ሰው ሳዋዱ ከያዝ አበላችሁ ወይ ራሱ ነው አገኘሁት አሁን ዳቦ ይኖራው በገንዛ ኃጢአቴ ያልሞትኩትን አስገድለኝ የሰው መጥቼ ብጥል በላችሁ አሁንም እንካ አምጣው ገቢን አምጣ ይሄን ብለህ በቸርነቱ የተረፍኩትን ወንድም አለማ አመሰግናለሁ እንዲያሳረግ በል ላንተማ ሰዋራ እኮ ነኝ እንጂ አካሌ ደንግጬ እግሬ ዝም ብሎ እንደተንቀጠቀጠ አደረ ሌሊት አንተ መትቻትስ ቢሆን መታኝስ ቢሆን እቺም ጋለሞታ ነገር እንዴ ባንድ ቀን እንዴት ነው ሸቶ አንተ ይሄን ዝም ብለህ ትንን የሴቱን ኮኮስ ምስትቀባባል መስላት አራዲያ እንኳን ተቀብቼ እንደውም ዝም ብሎ ሴቱ አላስቀምጠ ብሏል ይልቅስና እንድማ ወደ ሽምብራ ናንድ እንጂ አንተ ባይሆንስ ወደ እንትን ወደ መንደር ላቀናና እንዳብረን አረ ሽምብራውን እንይውና እንክር ትንሽ እስቲ እሸቱንም ንቅመስ ይደኝ እንዴ ግርም ነው የምትል እንዴ ወደ ጥራጥሬው ነው እንደ እንትን የሚያስሮጥ ሄድና እንግዲህ እንደለመድ ዝም ብለህ ያን ሽምብራ እንግዲህ ወስከት ዝም ብለህ ፈልፍል እንግዲህ ማን እንደ ጥሬ ምን ጥሬ ሸካ ነው እንጀራ በጠላ ነው እንጂ ደግሞ በተበይንም ዝም ብለህ ይኸውልህ እሸት ሊያምራት ይችላል ይዘተ ትንሽ ተስማማለች ጆማ ላስቀምጥ ያላለች ቶይም ናን ድንያ ልክ ተውማ ወደ መንደር እየሄዱ ነው በል እና ዝም ብለህ መከረኛ ደግሞ አንዲትን ወይ ቀሚስ ለብሰህ ደግሞ እንግዲህ አስጎብናት አረ እዚህ መንደር ሰው እንደው የማይችለው ጉድ የለ አንተንና መጣው ዙሪያ ተቀበይኝ ሻሽ መጣው ዙሪያ መጣው ዙሪያ ተቀበይኝ ሻሽን ያለ ማነት ሻሽ ሻሽ ተጫወች አረ ተጫወች ሻሸጓ አረ ተጫወች ሻሸ ተጫወች አካል ድማመ ሻሸ ድማመ አካል ድማመ
የሻሽ ቤት አይ አሃ ሻሽ ተጫውቼ ስለቆየለሲ ነው ነው ምን አገባኝ እኔ ሻሽ ቤት ማን ቤት እንደገባ ንገረኝ አለች ሻሽ ቤት ተገባላት አታንጉድ ደፍታ ይነበር ይድፋውና ትባይን ወራ ትባይን ምን ወጥ ማኑ እንደው ምን ደከመኝ ምን ሆነ አዙ በበላቸው በገበበት ነው ይዩት መባቻን አይቻል አይውልሽ ልክ አንቺ ዝም ብለሽ ሳይ ተከታተሏለሽ ወላኒ ወላኒ አንቺ ልጅ ጎበዝ እኮ ነኝ መባቻን አይውልሽ ማን አባቷናት ማናት ወይ ንግስ እኮ ነው ወጥ በይ ደግሞ ወንጅለው ይልሽ እዚህ ዳቦ ሰጠሽኛለሽ ዳቦዬን እየቀመጨርኩ ዝም ብዬ ሰደ ዛ አይ እሷ ማናት የገባባት ቤት ወንጅል ነገርሽ እኮ ነው ኋላ ሸዳዩት ከዛ ረበላቸው አልኩና ተከተልኩት ይልሽ ዝም ብዬ እንዲ እንትሩ ዝም ብዬ ብቅ እኔና ዝም እንዳይ ሆናል ሲያይ ደግሞ እንዲ መቆተኛ ነው አላይ ነው የገባት ማለት ተባለ ኋላ ይልሽ እኔም እኮ ያልኩኝ የሰውዬ እንዲሁ ህመም ቤት ሊሄድ ነው አልኩና ስከተለው ዝም ብሎ መጀመሪያ እንደ ታጠፈ በማሳበሪያው ወደ ማን ቤት ማናት ነገርሽ ነው እኮ ቆይ ኋላ በማሳበሪያው ሲታጠፍ አብሬው ታጠፍኩ ከዛ ደግሞ እንጂ አቀና ደግሞ ወደ ላይ ኋላ ላይ ነው ማሳቀና እኔም እኮ እሱን እኮ ነው እኔ ከስር መሰረቱ እንድታውቂ ብዬ እኮ ነው የጉብል ነገር ጎለጎልክ ዝም ብለህ ንገረኝ እሷ ማናት አንተ እሷ እና ግን እንጂ ዋኔ ተከታተየ ላንቺ ካላወራው እንግዲህ ኋላ ወደ ላይ ሲያቀና ደግሞ ተከተልኩትና ዝም ብሎ ደግሞ እንትኑ በገደሉ ላይ ዝቅዝቅ ወረደ ደግሞ በገደሉ አብሬው ደደደደደ ናስማ ንገረኝ አረ ንገረኝ ረድል የወይኔ እንተበይ እንደሙኝ ሻመት አለወረ ፊልም ተስችርሽ ይወራል ያስኝሻል ኋላ ይሉሽ እንዳል ዝቅዝቅ ከወረደ በኋላ ደግሞ ወረደና ሰናና ደግሞ ወደ ላይ ሄደ ማን አሷማና ተበይ እንደው ከወረደ በኋላ ወደ ላይ ሲወጣ ተከትዬ ሲወጣ ግን ደከመኝ መባቻ ደከማሪኝ ራ እንደውስ ቢቀርብሽ ደግሞ ቅድሙ ዳቦ ትዝ ሲለ ደግሞ እንዳቦማ ደግሞ መብላት አለብኝ ትበይንስ ልካኝ እንዴት አልኩና ደግሞ እንደገና ወኔ ተከሰከሰ ኋላ ተከትዬ ሲሄድ የት ደረሰ እና አያባይና ቤት ደረሰ እና አያባይና እዚህ እንደማላለፈው ማናለች ዘመን እሱን እንኳን አመለሽ እኔም አልኩ ዋ እዚህ ሰፈር ደግሞ ምን ሊያረክ መጣ የሰውዬ እንደው እንደልማዱ ደግሞ መጣ ነው አልኩኝ እዛ ሰሃደ ስከተል ጉዴና ይችረፍ አይወት እንደሻው አየሁልህ አፈርስ ሆነልህ ዝም ብለህ ሰትገቱን ብቻ ንገረኝ ወላ ንገረኝ ሰትገቱን እንትና ቤት እኮ ነው ይገባ ማናት እቺ እንደው ማንም ትራት ማሻሽ ቤት አዎ ማሻሽ ቤት እኮ ነው ይገባ አለ እንደሆነ ደግሞ አንተን ሰው በየማዳመጥ ማሻሽ አቃቢቶች መለኩ ያለች ሰው እንደያረጋ እኛ ልጅ ምን እዚህ እና አያባይኔ ሰፈር እያልኩሽ የለ እቺ ማን እንደው ማን አያባይኔ ማን ነበር የሚሏት እኔ እኮ ለላ ክብራት ብዬ ሻሸቱን እንዴች አሁን እንደውም ችክፉናት ይሏታል እኔ እስከንተ ማታመጣብኝ እኔ አላውቃትም ግን አይደል ምን ሊያረጋት ነው እዚያ ምን እንጂ ብቻ ገባ ልጠይቀው አንተ ተንፋሽ አይደል ሻሸይች አውጭ የኛ ጋር አብራ የምትበላ የምትጠጣይቱ ቀጭን ሰለምለም አይማ ትንንሽ የሚያለች ዘለጋ ሸገር እንዴው ስታምር እንዴው ቆንጆ ማን እሷ ታኒ አብራ ነው ባንተ ካንቺ ሰጠ እና እንግዲህ አምናባሽ ወይኔ እዚህ ኩበሌ አብራ እየበላች ተጠጣች እሷ ዘንድሮ በገባ አው ዛስ ገደል በገባ እንደሰዎች ጉርጓድ በገባ ቆይ አሁን በት ነው ሄደ በት ላሳይሽ በት ነው ሄደ ነው ላሳይሽ እና እንትን ትበይ እንትን ከቅድሙ ዳቦ ካለ ብቻ ረግቢ አርጎ እንደሰዎች ላሳይሽ ነው እንጂ ያለ ዳቦ እና ቆሰሸሉና አሳይሽ ማለት እሺ እንደው ከምትፈኝ ብትበይናል ያ
ነይ በዚህ ነው ይልሽ ቅድምም እኮ በዚህ ነው እንጂ ታጥፎ ሄደ እና እሺ በይ እሺ አሸብር ምን ሆናችሁ ነው? በደህና ነው ወይ? ኧረ ደህና ነው በላቸው። በዚህ ደህና ነው። እና እንግዲህ በሬው በመንደር ገባ ተብዬ በሬው ያ ትልቁ በሬ የኛው እና እሱን እንትን ላመጣ እንጂ ወገብ ዛለውን ቀጭቼ ልጣለው ብዬ አንቺ አይሆን ሆነሽ ምን አደከመሽ? እሱ እያለ እሱ ያመጣው እኔ እኮ ነኝ ያሳየኋት። በዚህ ነው ብሉ ንገረኝ ብላኝ እኮ ነግሬያት ነው። ነግዳ ካየሁ እሷን የምታደክማት አንተ የማታመጣው አረሸልኝ ይሳውልኝ የምታዋጣው የምታገባው አንተ ያለ ማን በላቸው የሰው አዝመራ እንደብለው ልጅ የሚያረጋት እንዴት ነው ነገሯ? እሱ እያለ እሱ አብራ እንዲሁና የምትደክም ምን ሆና ነው? ሻሸ አቤት በላቸው። ሻሸ እንኳን ደህና ነሽ? ደህና ነህ? ደህና ነኝ። ለምን ነሽ? ደህና ነኝ። ናስቲ ተቀመጥ። ምንድን ነይ እንጂ አንቺ ተቀመጭ እንጂ ነይ። ቁና ታገሳለህ? ደህና የለም መንገድ ነው። ደህና ነኝ። የለም ፊትህ ሁላ እንደምናምን ጠቁራል። ምንድን በላቸው? ምን እንትን ያለ ያስታውቅብኛል። እንዴት ምንድን ነው የምልህ? ፍርት ግባና ያቺ ምን ሜና ዳውላት እንጂ በነገር ዝም ብላ ወጋች። ጠርሷት ሄድና ጠበሰች። ጠባሽ ናት እንጂ ምንድነው? ምን ብለህ ነው? ምን በት ገባ በት ወጣ። ተው እሷን ጉዳይ እንዲሁ አንቺ ደህና ነሽ ግን? እኔማ ደህና ነኝ። አንተ ዝም ብለህ እንዲሁ ጠቅልለህ ልመጣ ብለህ እኮ ነው እንዲህ የምትጫወትብህ። እመጣለሁ አሁን እመጣለሁ። ምን እቅዶችን አሁን እንትን እያሉ እየፈጣጠሙ ነው እንጂ እመጣለሁኝ። ተከታትዬ ነው እንጂ ደረስኩበት። አሁን ዳቦ እስኪ ረቱ ቢያርግ ግን እዚህ ልቆይ ልምዳ ናንተ ተከተለ ያሳየኝ ነው እሱ እኮ ነው ገባ። አንቺ እንዲው ለሞትልሽ እንዲው አፈር ልሁንልሽ። አሁን እንዲው እችንን ነው የምልሽ። አንገቷ እንዲው ሲሆን በራሷ ፍቃድ እንዲው መሰስ ብላሽ ሁልክ ብላ ትወጣለች። አለዚያ ግን እንዲው ጉሩምቧን አንቄ ተቤት አስወጣታለሁ። በቃ ሞን ያለው ነገር እንዲው ፍጣሜ ላይ ትድረስልኝ ብገን እንጂ ነው የምልሽ። ልክ ብል እኔን ጨምረ እዚያ ተቃጥላ አታቃጥለኝ። ወዲያ ሰዳት ትመጣ እንደሆነና ፈትቲ አንተ እንደው አንቺ